ሴቶች በፍቅር ቃላት አትሸወዱ። ወንዶችን ማየት ያለባችሁ ተግባራቸው ነው እንጂ ለናንተ በሚገልጹት ፍቅር አይደለም ማየት ያለባችሁ። ይሄ ግለሰብ እንዲህ እያለ ልቧን ያቀልጣት ነበር። የኔ ፍቅር ኮርቼ ባለው ለሽኛል፣ አመሰግንሻለሁ። ሰዎች ቢያከብሩኝም ባንቺ ምክንያት ነው። ከጀርባዬ ማን እንዳለ ግን አያውቁም። እኔ እወድሻለሁ፣ አፈቅርሻለሁ። ለእኔ ደግሞ ምናልባት ለህይወቴ መቀየርና መሻሻል ለዛሬው አይደለም ለነገውም ጭምር ሁሉም ነገር ብቻ እንዲህ ነው አይደለሽም? የኔ ፍቅር እወድሻለሁ፣ አፈቅርሻለሁ። የኔ ውድ በጣም ነው የምወድሽ። ሰው ያከበረኝ ባንቺ ምክንያት ነው። ሰው የወደደኝ ባንቺ ምክንያት ነው። ከዛ ሚስቱ አይደለችም፣ ኦልሬዲ አብረው ኖረዋል የተወሰነ ጊዜ። እጇ ላይ ያለውን ገንዘብ ከአሜሪካ አስመጥቶ ገንዘቧን ስብስብ አድርጎ ጥርግ አድርጎ አባብሎ እጇ ላይ ያለውን ገንዘብ ልቅም አድርጎ ከወሰደ በኋላ ሰበብ ፈልጎ በትንሽ ተራ ምክንያት ሚስቱን በቦክስ እንዲሁም ደግሞ በትራስ አፍኖ ለመግደል ሙከራ ያደረገ ሰው ነው። እዮሃ ሚዲያ ላይ በደንብ ተናግራለች። እጅግ በጣም የምታሳዝን የዋህ ምስኪን፣ ቀድሞ ትዳር የነበራት 4 ልጆች ያላት አርፋ ልጆቿን ብታሳድግ ምን አቀበጣት? እኔ ሴቶች ከጠበሳችሁ አይቀር እንዴ እውነት ነው የምላችሁ፣ ከናንተ የተሻለ ነው እንጂ ሰው እንዴት ከሱ በታች ያለውን ቁልቁል አይሰራም። ላይፍ ላይ አይሰራም ጋይስ። ያነሳሽው ሰውዬ ነው መልሶ የሚረግጥሽ። እዳ የነበረ ብዙ ችግር ውስጥ የነበረውን ሰውዬ ከችግር ውስጥ ስታወጣው አንድን እባብ ውሃ ላጠጣ ብትሉት ውሃውን ጠጥቶ ከጠገበ በኋላ መልሶ እናንተ መናደፉን አይቀርም። አፍኖ ሊገላት ነበር እኮ እግዚአብሔር አውጥቷት እንጂ እጇ ላይ ያለውን ከአሜሪካ ስትመጣ የሰራችውን ገንዘብ እያንዳንዱ ልቅም አድርጎ ከወሰደ በኋላ መልሶ እሷን ለመግደል እና ህጋዊ ኦልሬዲ አብረው ኖሩ እንጂ ህጋዊ እንዳልተፈራረሙ ከዮኒ ማኛ አቅርቧ ተናግራለች። ፊርማ የላቸው። እሱም ቀድሞ ትዳር ነበረው። ቀለል አድርጋ ነው ያየችው። እሷም ቀድሞ ትዳር ነበራት። ሁለቱም ተፋተዋል። እሷም 4 ልጆች አላት፣ እሱም 2 ልጆች አሉት። ስለዚህ በቃ ዝም ብሎ አብረን እንኑር ነገር ፍቅር ተጫወቱ። ስብክ ካረጋት ልጆቿን ጥላ ለጎረምሳ ብላ ጥላ ይሁን ይዛ ብቻ እርግጠኛ አይደለም። ይቅርታ አድርጉልኝ። መጣች እናቴ የሚፈልገውን ነገር ስብስብ አረገ። ሀብታም ሲሆን አሽቀንጥሮ እንዲሁም ምን ከህይወቱ ሊያስወግዳት እንዲሁም እንቅፋት እንዳትሆንበት አንዳንድ ነገሮቹ ላይ አፍኖ ለመግደል ሙከራ። እግዚአብሔር አመለ አስተረፋት። ለትልቅ ሲላት እችን ተናገሪ ሲላት በቃ ትን ብሏት ሞተች ይላል። ሴቶች እዩ፣ በቃላት የምትሸወዱ ሴቶች አላችሁ። ቃላት እናቴ ይሄ ኢሞሽናል ትሪት መደረግ እንደማለት እኮ ነው። ኢሞሽናላችሁን በጣም ትሪት፣ በተለይ ደግሞ በፊት በፍቅረኛችሁ ሊሆን ይችላል፣ በቀድሞ ህይወታችሁ ሊሆን ይችላል። በቀድሞ ህይወት ብዬ ስላችሁ ለምሳሌ በሪሌሽንሺፕ ላይ በጣም ትገፋ የነበረ ሴት አሁን ላይ የተሻለ ስትሆን አንዱ ደግሞ መጥቶ ፍቅር ማሬ ውዴ ስትባል በቃ በዚህ በቃላት በመማረክ ይሄ በፊት ያጣችሁን ነገር በመስጠት ያጠምዳሉ። ከዛ በኋላ እነኛ ሰዎች ግን መልሰው እነኛ የቀድሞ ሰዎች ከጎዷቸው በላይ እነኚህ ይጎዷቸዋል፣ ያምኗቸዋል። በቃ የምርም ወዶኛል ብላ እንድታስብ አረጋት። መጨረሻ ላይ በዚህ ልክ ጎዳት ማለት ነው። በዚህ ልክ እናቴ መጎዳትሽ ካልቀረ ወደ 7ኛው ሰማይ ላኪው ነው ምለው። አንድ ሽጉጥ ይበቃሻል። 20 ዓመት ብትታሰሪ ነው።